ተቀብዬ በዛ ወደ ኤርፖርት እና እንዲህ አይነት ፕሮሞተሮች አሉ። ከከፈሉት በላይም ደግሞ ጨምረው ደግሞ ቴንኪዩ ብለው የሚሰጡም ደግሞ ፕሮሞተሮች አሉ። በስምምነት ሰራ ከሆነ አውቀው የሚሰሩ እንዳሉ ደግሞ ሳያውቁ ደግሞ ስራው ያዋጣል ብሎ ዘሎ የሚገቡ እኔ ነፍሱን የማረውና ታምራት ደስታ የነገረኝ ታሪክ ታምራት ደስታና ጥበብ ወርቅዬ አሜሪካን ሄዱ እና ዲሲ ላይ መሰለኝ ኮንሰርት ሲያሳዩ ድብልቅ ልቅ አለ ዲሲ። እዛ የሆነ ልጅ ብቻ አየ በህይወቱ ኮንሰርት ሰርቶ ያውቅም እና እኔ የምኖርበት ከተማ ባመጣቸው ብሎ ሰዎች ሲደዋውል እንዴ ሁለቱ ከመጡማ ምናምን አለ ድብልቅልቅ ይወጣል። ከዛ ስንት ነው አለ። የጠየቁት ገንዘብ ደግሞ በ5 ዓመት ምናምን ያጠራቀመው ገንዘብ አይነት በቃ ላውጣና ኢንቨስት ላድርግና እንዴት ነው ሲል ኧረ ደብል ነው የምታገኘው ምናምን አሉት። በቃ ያንን ገንዘብ አምጥቶ ከፈለና የተሳሳተው ምንድን መሰለ ኮንሰርት ሲሰራ ጊዜ ቀን ድምፃውያኖቹ የፈለገ አሪፍ ቢሆኑ የምታሳይበት ቀን እና ጊዜው ካልተገጣጠመ ኪሳራ ነው። ምንም ነገር የለውም። በቃ ጀስት ይህን ነገር እንትን ብያለሁ ዲሲ ላይ በጣም አሪፍ ስለሆነ ብሎ ነው። ከዛ በቃ ቤተሰቦቹን ትኬት ቆራጭ አድርጎ ደርድሯቸው ቀን ተሰብስበው እንደዚህ እየተወራ በቃ ማታ እዛ ነን ይላል ሰው። የሆነ እንደውም 15 ሆነ ቁጭ ብለው ነበረ። ሁላችሁም በእኔ ሂሳብ ማታ አለ ስትመጡ ብቻ ዝም ብላችሁ አስጠሩኛ፣ ሰልፍ እንኳን ቢሆን እንዳትሰለፉ ምናምን አለ። እሱ የገመተው በቃ ሰልፉ እንዲዞሩ እንደ ዲሲ። ከዛ ማታ በቃ ቤተሰብ ተደርድሮ ቢታይ የለም ሰው፣ ቢታይ ሰው የለም። ከዛ በኋላ በቃ እሱም ከውስጥ ሆኖ እንዴት ነው ሰው አልመጣም እያለ ገብተ ሲል እነዛ ሰው ይፈልጋል 15 መጡ ማለት እነሱ በነሳ አጠጋባይ ናቸው። ብረት ንቀስ ታምራት ደስታ 15 ሲያስጨፍሩ አይ ከመንዴ ሰዓቱንም አየ። ሰዓቱን ሲያ ከዛ በኋላ ሰዓት ሰው እንደማይመጣ ሞቋል። ውስጥ አንድ ያ ሰው ነው ያለው። 15 ሰው መጣ እንዳረ ሰው መጣ ተብሎ እነሱም ነፃ ናቸው። ሰው መጣ ተብሎ ጠረጴዛውን ያው እንትንም ደግሞ ትንሽ ያስገባቸው። ዞር ሲል ሙዚቃው ተጀምሯል። ያው ሰዓቱን ጠብቀው ነው የሚሰሩት። ከዛ ታሜ ሲነግረኝ ነፍሱን የማረውና ሙዚቃዬን ዘፈን እየዘፈን አለ ኤኮ ሙዚቃው ድምጽ ይመልስ ነበር ይሰማኛል አለ። አዎ ከዛ ያስጀመረንም እሱ ነው አለ። እስኪ እንደው ሙዚቃ ሲሰማ ይመጡ ወይኔ ሲያሳዝን ግን አቀም እንጂ ማጥረፍ ይችል ነበር ራሱ ነው አለ። እሺ ጀመር። ከዛ የሆነ ሰዓት ላይ ሽንት ቤት እንትን በቃ ልጠቀም ስገባ አለ ተጠቅሜ እዛ የኮንሰርቱ አዳራሽ ሽንት ቤት አለ አይደል? እዛ ልጠቀም እንትን ብዬ ውስጥ እያለሁ ድምፅ ሰማዋል። የሆነ ቀጭን የለቅሶ ድምፅ። ወይኔ ከዛ ዙር ብዬ ሳያለ የኮንሰርቷ ልጁ ነው አዘጋጁ። አሙያ አይ ምን ነው አልኩት አለ ዝፈኑ እንጂ ዝፈኑ እናንተ ምን አለባቸው ዝፈኑ ዝፈን አርጉ እናንተ። በቃ እንደዚህ ነው በቃ በጣም እንትን ከማለት ላላ ልጅ በጣም ከዛ በኋላ በጣም ከማዘናችን የተነሳ ከጥበብ ወርቅ ተነጋግረን ቀሪ ክፍያውን ተውንለት። ቆይ ምን ነበረ ሰው ለምንድን ነው ያልመጣው? ጊዜ ይሄ ማለት እንዳንድ ሰው ይኸውልሽ ዝም ብሎ አሁን ፕሮሞተር መሆን ዝም ብሎ ፕሮሞተር አይደለም። ይሄን ማጥናት አለበት፣ ልምድ ያስፈልገዋል። እንዲሁ ዘሎ ብር ስላለው የሚሰራ ስራ አይደለም። አንዳንዴ ዘፋኞቹም ራሳቸውን ለመስራት ይሞክራሉ እና በውጩም ዓለም እንዲህ አይነት ስራን የሚሰሩ በዚህ ስራ ሙያ ለባለሙያ መተው ነው ያለ እና በቃ ኢቭን ባለሙያም ሆነ በደንብ ነው ሰፈር የምታረገው። አንዳንዴም ተከስራለሽ፣ አንዳንዴም ታገኛለሽ። አዎ ትላልቆቹ እኔ ሰሞኑን የአጎቴ ልጅ የሆነ ሰርግ ነበረበት እና ከዛ የሌላኛው አጎቴ ቼክ ፈርሙ ሰጠው 50,000 ብር። በቃ ፏ ብሎ አጎቴ ጨብሶ
50,000 ብር ቼክ እዛው እንደውም መኪና ውስጥ ነው የሆነች ቪታራ መኪና አለች ውስጥ ገብቶ ነው ቼኩን ይዞ የመጣው 50,000 ብር ምናምን ብሎ ሰጠው። ከዛ በነጋታው ባንክ ሄዱ። ባንክ ሲሄድ በቂ ብር የለውም 3,000 ምናምን ብር ነው ያለው ምናምን ሲባል ቼኩ ሊመታ ከባንክ ቤት እና የምታደርገው ምንድን ነው ሚስት እና ተደውሎለት እንደዚህ ምናምን እንዴ ልጄ እኮ ነው ምናምን ሲል አይ ፕሮሚስ ነው ይሄ እንዲህ የሚባል ነገር የለም ምናምን ተብሎ ባንክ መጣ። ባልና ሚስት ተብለው ቆመ። በቃ ሰጥቶናል እንትን ሸምግልን። እኔ ሁሉ ከዚህ ሄድኩኝ። በድርድር 25,000 ብር ተሰጣቸው። እሺ ይሄ ዝምድና ይቀጥላል። ይሄን ያሰው መሩ አንቺም ለገባሽው ጨንቆኛል እና በእውነት ከባድ ነው በጣም። ያው እንግዲህ የጎሳዬ ተስፋዬ ክስ